بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم السلام عليكم ورحمة الله تعالى وبركاته እንግዲህ ከዚህ በፊት ባየነው ፕሮግራማችን ቁርአን መመሪያ ነው ቁርአን አላህ Subhanahu Wa Ta'ala እንደ መመሪያ ሲያወርደው አብሮ ከቁርአን ጋር መመሪያ ይሆነን ዘንድ ሐዲስን አምጥቷል የነብዩ አለይሂ ሰላም ሐዲሶች መመሪያዎች ናቸው ሷሂህ ሆኖ እስከመጣ ድረስ የነብዩን ሐዲስ መቀበል ግድ ይለናል ነው እንደውም አላህ Subhanahu Wa Ta'ala በነብዩ ላይ ቁርአንን ሲያወርድ እሳቸው በሐዲሳቸው እንዲያብራሩት ነው እንኳን የነብዩ አለይሂ ሰላቱ ወሰለም ሐዲስ የሱሐባ ንግግር ሌላን ሱሐባ ንግግር እስካልኸለፈ ድረስ ምናልባት ሐዲስ ሳይደርሰው ቀርቶ ደግሞ የነብዩን ሐዲስ ተጻሮ ቢሆን እንጂ እንደ መረጃ ያገለግላል ነው የነብዩ ባልደረቦች ሐዲስን አይጻረሩ ምናልባት ሐዲስ ሳይደርሳቸው ቀርቶ ሐዲስን የሚጻረር አቋም ቢገኝባቸው ንግግራቸው ተቀባይነት የለውም ለምን የነብዩ አለይሂ ሰላም ንግግር መቀደም ስላለበት ነው የነብዩ አለይሂ ሰላም ንግግር መቀደም ስላለበት ነው ነገር ግን እንደ የሱሐባ ንግግር እንደዚህ አይነት ደረጃ እስካልደረሰና የባልደረባውን አምሳያውን ንግግር እስካልኸለፈ ድረስ እንኳን የነብዩ አለይሂ ሰላቱ ወሰለም አላህ Subhanahu Wa Ta'ala በእኛ ላይ መርጦ ነብይ አድርጎ በላካቸው ነብይ ቀርቶ በባልደረቦቻቸው እንኳን ንግግራቸው መረጃ እንደሚሆን ዑለሞች ይጠቅሳሉ ስለዚህ አንዳንድ ሰዎች ከነብዩ አለይሂ ሰላም ሐዲስ የሚያስጠነቅቋሉ ልትጠነቀቋቸውና አንፈለው ልትሏቸው እንዳውም ንግግሮቻቸውን ለተራው ማህበረሰብ ግልጽ ልታረጉ ግድ ይላል ነው እንዲህ አይነት ሰዎች በውስጣቸው በሽታ አለባቸው ይጅልና አለያም ኒፋቅ ኖሯቸው ሙስሊም ወንድሞቻችንን በመጥፎ ነገር ማጥመቅ የፈለጉ ሰዎች ናቸውና ማስጠንቀቅ ግድ ይላል ዛሬም ነገም ተነገ ወዲያም ኢንሻአላሁ ተዓላ ሌላው የአላህን ንግግር በተመለከተ እስልምና ላይ ያለው ትክክለኛ አቋም እናንጸባርቃለን ኢንሻአላሁ ተዓላ ይሄም ምንድነው አላህ Subhanahu Wa Ta'ala ንግግርን ይናገራል ነው የቢድዓ ባልተቤቶች እንግዲህ ተውሂድን ስንማር ጎን ለጎን የአላህ ስሞችና ባህሪዎች ላይ የሚያስፈርዷቸውን አቋሞች ግልጽ ማድረግ ግድ ይላል ከተውሂድ ክፍሎች አንደኛው አስማው ሲፋት ሲሆን ለአላህ ስሞችና ባህሪዎች አሉ ቁርአንና ሐዲስ ላይ የተገኙ እነኛን አረብኛ ቋንቋ በሚያስፈርድ መልኩ መተርጎም ግድ ይላል ነው ይህንን የሚጻረር ለአላህ ይሄ ነገር አልተገባም የሚል ከሐዲስ ማስረጃ እስካልተገኘ ድረስ ዛሂሩን ወስዳለን ነው ሱሐቦች አቋማቸው ነው ለምን ቢባል ኢጅማዕ አለ በአላህ ስሞችና ባህሪዎች ላይ ሱሐባ ዘንድ ኢጅማዕ አለ ተብሎ ለምን ተብሎ ከተባለ በምን ተገኘ ከተባለ የቁርአኑን ዛሂር ትርጉሙን የሚጻረር የሆነ ታዊል ባልተቤቶች ያመጡትን ነገር ከሱሐቦች አላገኘንምና የታዊል ባልተቤቶች ተህሪፍ ባልተቤቶች ናቸው እንዳውም የተህሪፋቸው ከሱሐቦች እንዳልተገኘ ስለሚያውቁ በሱሐቦች ላይ ይዋሹባቸዋል ሱሐቦች የተውሂድ ባልተቤቶች ናቸው ይላሉ ተውሂድ ብሎ ማለት የአላህ ስምና ባህሪ ማዕናው አይታወቅም በሚል ጃሂሎች አናውቀውም ብለው ወደ አላህ እንደሚያስጠጉ ሁሉ ሱሐቦች ይህንን ማዕና ሳይተረጉሙ ሳይጋፈጡ ወደ አላህ አስጠግተውታል ተውሂድ ባልተቤቶች ናቸው ይላሉ ስለዚህ የሱሐቦች መንገድ አስለም ነው ብለው ይዋሹባቸዋል ከዚያ በኋላ የመጡት ግን የታዊል ባልተቤቶች ማለትም የተህሪፍ ባልተቤቶች ቁርአንና ሐዲስ ላይ የተገኘው የአላህ ስምና ባህሪ ለአላህ የተገባ አይደለምና ትርጉሙ ሊዞር ይገባል ብለው ያዞሩትን አዕለምና አህከም ተባሉ አዕለምና አህከም ናቸው ይላሉ እንዴት ነው ሱሐባ አዕለምና አህከም ሳይሆን ኋላ የመጣው አዕለም አህከም ሊሆን የሚችለው ባጢል የሆነ ነገር ነው ዞሮ ሱሐቦች ዕውቀት አላቸው የአላህ ስምና ባህሪ ከነሱ የሚዞርበት ማዕና አልተገኘምና ዛሂሩን ተቀብለዋል ነው ስለዚህ በዛሂሩ እንሄዳለን ነገር ግን የምንጠነቀቀው ምንድነው ለአላህ Subhanahu Wa Ta'ala ስምና ባህሪ ስናሰብት ከቁርአንና ከሐዲስ የተገኘውን ብቻ እናሰብታለን ማመሳሰል የለም እንዲህ ሊመስል ይችላል ብለን አንልም ሰዎች የተለያዩ ስም ይሰጣሉ ምን ይላሉ ሙጀሲማ የጅስም ባልተቤቶች ናቸው ይላሉ እኛ ሱሐቦች ሄዱትና ታቢዒዎች አትባዑ ታቢዒን እንደውም እነ ኢማሙ አህመድ ኋላ የመጡት እንኳን የአላህ ስምና ባህሪን በማስበት ላይ ነው ሄዱት የአላህ ንግግር ነው በማለት ቁርአን ቅጣትን አግኝተዋል ስለዚህ ቁርአን የአላህ ቃል ነው አላህ ንግግርን ይናገራል የሚለውን እናገራለሁ ኢንሻአላሁ ተዓላ እነሱ ራሳቸው ብዙ ጊዜ አህባሾች የሚያቀርቧቸው ኪታቦች አሉ ለምሳሌ ጣሃዊያን የአቢ ጃዕፈር አጣሃዊን ኪታብ ይጠቅሳሉ ስድስቱ ማቅጣጫ አያካትቱም አላህ Subhanahu Wa Ta'ala ከስድስቱ ማቅጣጫ ውጭ ነው ከላይ የለም ከታች የለም ከግራ የለም ከቀኝ የለም ከኋላ የለም ከፊት ለፊት የለም እንዲህ ይባላል አላህ ከላይ የለም አቅጣጫ አይሰጠም ከተሰጠ ጅስም ነው ይሄ ሁሉ ምንድነው ፍልስፍና ነው ማለት ነው ታራሳቸው ምን ይላሉ ወኢነል ቁርአነ ከላሙላህ ቁርአን የአላህ ንግግር ነው አሉ منه بدأ بلا كيفية قولا ከሱ ጀምሯል እንዲህ ነው በማይባል
وأنزله على رسوله وحي أدرجوا أوردوت على بنبي الله وصدقه المؤمنون على ذلك حقا أما أنوش እውነት ብለው ተቀብለዋል ነው ዋይቀኑ أن كلام الله تعالى بالحقيقة حقيقة الله ንግግር ነው አሉ ليس بمخلوق ككلام البرية እንደ ሰው ንግግር አይደለም فمن سمعه فزعم أنه كلام البشر فقد كفر የሰማውና የሰው ልጅ ንግግር ነው ካለ ይከፍራል وقد دمه الله وعابه الله ወቅሶታል አነውሮታል ووعده بسكر سكر ባለው ጀሃነም ዝቶበታል حيث قال سأصليه سكر إن هذا إلا قول البشر የኮ የሰው ልጅ ንግግር አይደለም ባለ ጊዜ ሰው ስለዚህ ሰቀራለ እንግዲህ ይህንን የታዊል ባልተቤቶች አሻዒራም ማቱሪዲያም ሙዕተዚላዎችም እንግዲህ አላህ ዘንድ ያለ በውስጡ ንግግር አለ ያንን ንግግር ኸልቆታል ወደሚል ሄዱት አላህ ግን ይህንን አይደለም ያለው አላህ Subhanahu Wa Ta'ala ቁርአን የአላህ ንግግር ስለመሆኑ አላህ ንግግርን ይናገራል ነው አላህ ንግግርን ይናገራል የመخلوቅ እንዳይመስል በሚል መጀመሪያ ተሽቢህ ስለያዛቸው ታዊል መደረግ አለበት ብለው ታዊል አደረጉ እኔና እናንተ ስናወራ በምላስ በትናግ በጥርስ በመናምን ሊሆን ይችላል ይህንን በማየት እኛ ዘንድ ያለ ንግግር በማየት ያላህ የሰበተውን ቁርአን ሐዲስ ላይ መነፍየቱ ጅልና ነው መጠንቀቅ ያለብን ግን ምንድነው አላህ ንግግርን ይናገራል ለምን አላህ ራሱ ተናግሯልና ንግግርን እንደሚናገር ስለዚህ ይህንን የአላህን ንግግር ማስበት ግድ ይላል ነው አላህ Subhanahu Wa Ta'ala ከነቢያቶች መጥቶ አናግሯል ነው ለምሳሌ መጠንቀቅ ያለብን ግን ተሽቢህን ነው ليس كمثله شيء የሚመስለው የለም هو السميع البصير እሱ ሰሚና ተመልካች ነው ይሰማል ይመለከታል ነው ታዲያ ምን አለ ወይት ቃል الله يا عيسى ابن مريم ነገ የውመል ቂያማ አላህ Subhanahu Wa Ta'ala ዒሳን ያናግረዋል ወይት ቃል الله يا عيسى ابن مريم أأنت قلت للناس اتخذوني وأمي إلهين من دون الله አንተ ዒሳ ሆይ እኔና እናቴን ሁለት አማልክቶች አድርጋችሁ ያዙ ብለሃል እንዴ ብሎ ይጠይቀዋል አላህ Subhanahu Wa Ta'ala ከዚያም ዒሳ መልስ ይሰጣሉ መጨረሻ ላይ ما قلت لهم إلا ما أمرتني به أن اعبدوا الله ربي وربكم ከዚያጅ እንደገና ደግሞ መላእክቶችን አላህ Subhanahu Wa Ta'ala ይጠይቃቸዋል ويوم يحشرهم በሚሰበስባቸው ጊዜ جميعا አጠቃላይ ويوم يحشرهم جميعا ثم يقول للملائكة أهؤلاء إياكم كانوا يعبدون ይላቸዋል አላህ Subhanahu Wa Ta'ala መላእክቶቹን ይላቸዋል እናንተ ويوم يحشرهم በሚሰበስባቸው ጊዜ جميعا አጠቃላይ ሰዎችን ثم يقول ከዚያም ይላቸዋል للملائكة ለመላእክቶቹ أهؤلاء إياكم كانوا يعبدون እነኚህ ሰዎች እናንተን ያመልኩ ነበርን ብሎ ይጠይቃቸዋል ከዚያ በኋላ ምን አሉ قالوا سبحانك أنت ولينا من دونهم بل كانوا يعبدون الجن أكثرهم بهم مؤمنون ጥራት ይገባ ከነሱ ውጭ አንተ ለኛ ረዳታችን ነህ በርግጥም እነሱ እኮ አጋንንትን ያመልኩ ነበር እንግዲህ መላእክታ ብሎ ያሰበው እዚህ ዱንያ ላይ እያለ በዚያ ስራ ላይ ጂኒ ወይ ሸይጣን ስለሚያዘው ሐቂቃ መላእክታን ሳይሆን የሸይጣንን ትእዛዝ ነውና ያፈጸመው መላእክቶቹም ራሳቸውን ያጠራሉ ነው قالوا سبحانك أنت ولينا من دونهم بل كانوا يعبدون الجن أكثرهم بهم مؤمنون እንደገና ደግሞ አላህ Subhanahu Wa Ta'ala ነብዩ አለይሂ ሰላቱ ወሰላም ምን አሉ ما منكم من أحد إلا سيكلمه الله ليس بينه وبينه ترجمان አንድም ከናንተ ሰው የለም ጌታውን የሚያናግር ቢሆን እንጂ በሱና በጌታው መካከል ተርጓሚ ሳይኖር አማኞችን ያናግራቸዋል አማኞችን ነገው መልቂያማ እንዳውም አንዳንዴ ወንጀል ያበዛን አማኝ ለብቻው ገለል ያረግና በወንጀሉ እንዲያምን ያደርገዋል ከዚያ ካመነ በኋላ ጠፋሁ ብሎ ሲል ዱንያ ላይ ይያለ አይብህን ስትርልሃለው ዛሬ ምርያለው ጀነት ግባ ይለዋል ነው ሌላኛው ደግሞ ምንድነው የሚለው ወተመት ከሊመቱ ረቢካ ሲድቀን ወዓዳ የጌታ ንግግር እኮ ሞላች በፍታዊነትም በእውነተኝነትም በኩል ነው ሌላው ወከለመ አላሁ ሙሳ ተክሊማ አላህ ሙሳ ማናገርና አናገራቸው ነው እንግዲህ ወከለመ ይሄንን አንዳንድ ጊዜ ፊደልን በመቀየር የጥመት ባልተቤቶች ሙሳ አላህን እንዳናገረ መግለጽ ይፈልጋሉ አላህ ተናግሯል አለ ማለት አላህ ተናግሯል ብለን የምንል ከሆነማ ተሽቢህ ነው በሚል ነው አህለሱና ወልጀማዓ ግን ንግግር የሚባለው ነገር ሰብቷል ከፍጡራን ጋር ሳናመሳስል ማስበት ግድ ይላል ነው ታዲያ ምን አለ በሌላ ቁርአናት ወለማ ጃአ ሙሳ ሊሚቃቲና ሙሳ ለቀጥሯችን በመጣ ጊዜ ወከለመሁ ረቡሁ ጌታው እኮ ሙሳን ማናገርና አናገረው ነው ወናደይናሁ ሚን ጃኒቢ ጡሪል አይመኒ ጠራነው አለ ኒዳ ብሎ ማለት ከፍ ባለ ድምጽ መጣራት ሲሆን ወቀረብናሁ ነጂያ ተመሳጣሪ አድርገን አቀረብነው ነው ሌላው አላህ Subhanahu Wa Ta'ala አደምንና ሐዋን ማናግሯቸዋል ወናዳሁማ ረቡሁማ ጌታቸው እኮ ጠራቸው ነው አለም አንሃኩማ አልከለከልኳችሁ ምን
አንቲልኩም አሸጀራ ከነኚህ ከዚች ዛፍ አትንኩ ብዬ አልከለከልኳችሁ ምን ይሄ እንግዲህ ንግግር ነው በሚሰማ ንግግር አላህ Subhanahu Ta'ala አደምን አናግሯቸዋል ነው ሙሳንም አናግሯል ነብዩ አለይሂ ሰላምም አናግሯቸዋል ነገ የውመል ቂያማ ኢሳን አላህ ያናግራል አማኞችንም ያናግራቸዋል ነው ሌላ የቁርአን አያት ቁርአን የሚባለው ነገር የአላህ ቃል ስለመሆኑ የመጨረሻ አንድ አያት እጠቅሳለሁ እሱን ደግሞ ምንድነው አላህ በቁርአን ውስጥ ወይን አሐዱን ሚነል ሙሽሪኪን استجارك فاجره حتى يسمع كلام الله ከሙሽሪኮች አንዱ እኮ መጠጋትን አስጠጋይ ብልህ ጥገኝነትን ሲጠይ ብልህ አስጠጋው حتى يسمع كلام الله ያ አላህን ንግግር እስኪሰማ ድረስ ስለዚህ አላህ Subhanahu Ta'ala ንግግርን ይናገራል የፍጡራኖችን የማይመስል የሆነ እንዳጠቃላይ ግን ቁርአንና ሐዲስ ላይ የተገኙ የአላህ ስሞችና ባህሪዎችን ሳናመሳስልና ሁኔታ ሳናበጅ ሳናጣምም እንደ ጥመት ባልተቤቶች ሙሉ በሙሉ መቀበል ግድ ይለናል ሰለላሁ ዐላ ሙሐመድን ወዐላ አሊሂ ወሰህቢሂ ወሰለም ወሰላሙ ዐለይኩም ወራህመቱላሂ ወበረካቱሁ